በኃይሉ ብሌንን አገታት። እጅግ በጣም ያሳዝናል፣ ልብ ይሰብራል። ብሌን ለአሳዳጊዋ ለእናቷ ስትል ሰላም ቤት እንድትወጣም አዘዟት። በዚህን ሰዓት እሺ ብትልም ግን ደግሞ ስትወጣ አቶ በኃይሉ መኪና ልኬልሻለሁ በማለትም ሌላ ሰው አስደውሎ ከበር እንድትወጣ አደረጋት። ነገር ግን የሚያሳዝነው ነገር ብሌን ለእናቷም ሳትሆን እሷንም አግተው እንደፈለጉ እንዲጫወትባትም ለጎረምሳ ሰጣት። በጣም በሚያሳዝን ሁኔታ እሱም ሄዶ ከኔ ጋር አትወዳደሪ፣ እኔን አትፈታተኝ ብዬሽ ነበረ። ከኔ ጋር መሳፈጥ ምን ያክል ዋጋ እንደሚያስከፍል አሁን ላሳይሽ ነው እያለ አሰቃያት። እሷ እንድታምነው ሰላም ቤት ድረስ መጥቶ ይቅርታም ጠየቃት። እሷም የዋሄት እሽ ብላ ተስማማች። አሁን ደግሞ እሱን ግን ቃል ለህግ አሳልፏ ለመስጠት ለጥላቶቹ በመላክም ቪዲዮውን እያለችው እንዲሁም ህገወጥ ስራውን ነገር ግን በድንገት በሩን ከፍቶ በመድረስም እንግዲህ ቃልን እጅ ከፍንጅ ለመያዝም በቅቷል። አሁን ላይ በሚያሳዝን ሁኔታ ብሌን ግን ስቃዋ እንደቀጠለ ነው። የብሌን አሳዳጊ ዳግምን አናቱን በታት ነው ለቀቁት። እሱም ሊያስረዳ ቢሞክርም ሊረዱት አልቻሉም። አንተ ከሃዲ በእጅ በልተ ከዳሃት ልጄን እንደዚህ መልካም ሰው አገኘች እያልኩኝ አሉ። በጣም በሚያሳዝን ሁኔታ ብሌንን አሁን ለጎረምሳ አግታችሁ እየተራረፋችሁ እንደፈለጋችሁ ተጫዋትባትም በማለትም አሳልፎ ሰጣት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ አደራ ቀጣይ ፓርት ይዘን መጥተናል። በጣም በሚያሳዝን ሁኔታ ብሌን እንግዲህ እየተሰቃየች ትገኛለች። ስቃዋም እንደቀጠለ ነው። አቶ በኃይሉ ቤት ድረስ መኪና በመላክም እንግዲህ ብሌንን አግተው እንደፈለጉ እንዲጫወቱባትም ፈቀደላቸው። እጅግ በጣም የሚያሳዝነው ግን ብሌን ከሰላም ጋር ስትወጣ ዳግምንም ሰላምንም እናንተ መልካም ሰዎች ናችሁ፣ አንቺ አሰሪ ሳትሆኚ ሰላም አንቺ እናት ነበርሽ፣ ግን ምንም ማድረግ አልቻልክም። ከእናቴ የሚበልጥብኝ ነገር ስለሌለ እሷን ደርሼ ማዳን አለብኝ በማለትም እራሷ ልቧ እያዘነ ከዛ ግቢ በሩን ከፍታ ስትወጣ ጠላቶቿ እንደሆኑም አየች። ነገር ግን ወደ ኋላ ልትመለስ ባለችበት ሰዓት እንግዲህ እናቷን ያገተው የበኃይሉ አሽከር ብሌንን ጎትቶ በመውሰድም መኪና ላይ ጭኖ እንግዲህ አሳልፎ ለጎረምሳ ለመስጠትም ከኃይሉ ጋር ተስማምተው ስለነበረ ብሌንን ወሰዷት። አሁን ላይ እናትየዋንም ብሌንንም ለማስወገድ ዝግጁ የሆነው በኃይሉ ነገር ግን ደግሞ ቃል የሱን ወንጀል ለማውጣትና የሆነ ነገር ለማድረግ የተዘጋጀች ብትገኝም በፍጹም እንግዲህ እሱን ሊያሸንፉትም ሆነ ምንም ሊያደርጉት አልቻሉም። እጅግ የሚያሳዝነው ነገር ግን በጣም በሚያሳዝን ሁኔታ የቃል ቢላዋ ይዛ ብሌንን ስታሰቃያት ቆየች። ነገር ግን ምንም አማራጭ ስለሌላት ብሌን እኔ በዚህን ሰዓት ስላንቺ እምጨነቅ ይመስልሻል? እናቴ ታግታብኛለች እያልኩሽ ነው ብትልም ግን ደግሞ በፍጹም ልትረዳት አልቻለችም። ቃል ደውላ ለአባቱ ኃይሉ ብሌን እኔ የሰላም ልጅ አለመሆኔን አውቃለች አለችው። በዚህን ሰዓት እሱም ይቅርታውን ለመቀበል ለማስመሰልም ብሌን እንድታምነው ድንጋዩን ተሸክሞ ይችን ምስኪን ሊበድያለሁ በማለትም እንግዲህ ይቅርታ ጠየቃት። ብሌንም ደንግጣ ጋሽ ችግር የለውም አለች። እቅፍ ሲያረጋትም የዋህነቷ ሂዳ አቀፈችው። እሱ ግን ይቅርታ አድርጌልሃለሁ ስትለውም እኔ ግን አላደረኩም፣ መቼም አረሳልሽም፣ ምንም እንደማረግሽ ወደፊት ጠብቅኝ እያለ በውስጡ ሲናገር ነበር።
በዚህን ሰዓት ሰላም ግን እኮ ማን ፈቀደልሽ ስትለውም አንቺን ብትሆኚ ስጋ አይደለሽም ወይ ይቅርታ በማለት ሰላምም ላይ ሲንበረከክ ሰላምም ይቅርታ አድርጌልሃለሁ አለችው። እሱ ለመላውና እንግዲህ የዛን ቤት ንብረት እንደምንም ብሎ መውረስ እንዳለበት ነበር። ቃል እንግዲህ ሁሉን ነገር ከሰማችባት በኋላ ብሌን ሩጣ ክላሷ ቆልፋ ቁጭ አለች። ቃል በሩን እየደበደበች የሰማሽው ነገር ትክክል አይደለም፣ የተሳሳተ ነው፣ ውሸት ነው፣ ስለዚህ ውጭና እንነጋገር ብትላት እምቢ ስትላት እስከ መቼ ክፍልሽ ተደብቀሽ እንደምቀሪ እናያለን በማለትም ቃል እንግዲህ ቁጭ ብላ ተመልሳ ሄደች። ብሌንም ቁጭ ብላ ማልቀስ ጀመረች። በዚህን ሰዓት እንግዲህ ለዳግም ደወለችለት። ዳግም ብሌን አሳዳጊ ጋር ወይም ወላጅ እናቱ ጋር እየሄደ ነበረ። የብሌን አሳዳጊ በጣም በሚያሳዝን ሁኔታ አስማቸው ተነስቶባቸው ልባቸውን እያመማቸውና መተንፈስ እስከሚያቅታቸው ነበር። ዳግም በዚህን ሰዓት በሩን ከፍቶ ሊገባ ሲል ብሌን ደውላ ዳግም ታስፈልገኛለህ ስትለውም ምንድነው ለምንድነው የምታለቅሽው ብሌኔ ምንድነው የተፈጠረው ነገር ንገሪ ቢላትም ችግር የለውም ትቆያለህ ስራ ነህ ስትለው ወደ ሆነ ቦታ ደረስ ብዬ ለመመለስ እየሄድኩ ነበር፣ ካልሆነ በፍጥነት አሁን እመለሳለሁ ሲላትም በፍጹም ችግር የለውም ስትመጣ ይደርሳል አለችው። እሺ በማለትም ስልኩን ዘግቶ እንግዲህ ወደ ማዘሩ ጋር ሲገባ እርሳቸውም ራሳቸውን ስተው ወድቀዋል። በዚህን ሰዓት ንቁ የብሌን እናት ወይኔ ጉድ እያለ ማልቀስ ጀመረ። ብሌን እንግዲህ ምን ሊሆንልሽ ከማለትም የጸጸት እንባ እያነባ ባለበት ሰዓት ማዘሯ ከትንሽ ጊዜ በኋላ ነቁ። እንግዲህ ዳግምን አናቱን በታትነውት ሊወጡ ሲሉ የአቶ ኃይሉ አሽከር መጥቶ እርሳቸውንም መልሶ በጥፊ መጥቶ አገታቸው ድጋሜ። እርሳቸውም አንተ ዘልዛለ ደግሞ እንደ ቅድሙ እየተንዘላዘልክ የሆነ ነገር እንዳትሆን በማለትም እንግዲህ ዳግምንም ነግሮት ሄደ። እባክዎትን ምንም ብለውት እኮ ሊረዱኝ አይችሉም የቢኔል እናት፣ ግን ደግሞ ይህን ያደረግኩት ለእርሰው ብዬ ነው ሲልም ለእርሰውና ለብሌን ብዬ ነው ሲልም ምን ስሜን አትጥራ አንተ ከሃዲ የበላህበትን ነካሽ እያሉ ሰደቡት። አውቃለሁ ግን ደግሞ ያገትከውት ለእርሰውና ለብሌን ብዬ ነው፣ ምክንያቱም ይሞቱ ነበር ባላግተውት አላቸው። በፍጹም ምንም ብትል አልሰማህም፣ ሄድልኝ አንተ ከሃዲ አውሬ አረመኔ ለምን ጨካኝ ሆንክ ሲሉትም ማዘሯ እኔ ጨካኝ ሆኜ አይደለም የብሌን እናት ተረዱኝ፣ ለሁለታችሁም ጤንነት ስል ነው፣ ለሁለታችሁም ደህንነት ስል ነው፣ አለዛ ይገሏችሁ ነበር ሲልም በፍጹም ብለው እንግዲህ አሻፈረኝ አሉ። በዚህን ሰዓት እያለቀሰ ወደ ቤት ሲመጣ ብሌን ደግሞ እስከ መቼ ቤት ተቀምጬ ስለዚህ ወጥቼ ልጋፈጣት ይገባል በማለትም ላይ ሳለች ውጭ ላይ ወጥታ ወደ ቃል እየሄደች እያለ አንድ ስልክ ተደወለላት። እናትሽን አግተናታል፣ አንቺ በረሮ ከኛ አድርጌ የምንልሽን ነገር ማታደርጊ ከሆነ እናትሽን በህይወት አታገኛትም ሲሏትም ብሌን የመጨረሻ ደንግጣ ምንም ብትሉኝ አደርጋለሁኝ፣ እባክን እናቴን ተውልኝ፣ ምንም እንዳታደርጋት እናቴ ምስኪን ናት እያለች ተማጸነችው። ደግሜ ስደውልልሽ የምናወራ ይሆናል በማለትም ስልኩን ዘጋባት። በዚህን ሰዓት ብሌን ራሷን ስታ ልትወድቅ ባለችበት ሰዓት ተንበርክካ እንግዲህ ብሎኬቱ ላይ ተቀመጠች። ማልቀስ ጀመረች። እያለች ስታለቅስ ቃል ከቤት መጣችና አንቺ ብሌን ምን አባሽ ነው ስትላት ቃል እናቴን አገቷት ስትልም ስለ አንቺ እናት ምን አገባኝ አለቻት። በቃ እናቴ ስትል እናቴ አትበይ፣ የተጠየቅሽውን መልሽ፣ የሰማሽውን ነገር በሙሉ አውቃለሁ ስትላትም ከዛም ዝም አለቻት። ቃል እናቴን አገቷት ይገሉብኛል፣ ወይን እናቴ እኮ አትችልም ምስኪን ናት እያለች ብሌን ማልቀስ ጀመረች። እናቴ የምትይው ማን ስለሆንሽ ነው በማለት እንግዲህ ቃል በንደት እየሮጠች ሄዳ በሚያሳዝን ሁኔታ ለብሌን ቢላ ይዛላት መጣች። በዚህን ሰዓት ይዛላ መታያለች። አንቺን እኮ ነው አንድ ነገር ትተነፍሽና እቅደን ብታበላሽ እገልሻለሁ፣ የሰማሽውን ነገር ምንድን ነው ተናገር እያለ ለማስፈራራት ጀመረቻት። እኔ እናቴ ታግታ ስላንቺ ኮተትን ማስብ ይመስልሻል?
በማለትም ብሌን ትግስቷን ጨርሳ ጮኸችባት። በዚህን ሰዓት እንግዲህ በጣም በመናደድ ቃልም እሷን ቢላዋን ስታስፈራራ ብሌን እንደማትፈራላት ታወቀች። በዚህን ሰዓት ስጮህባትም ደነገጠች። እናም አሁን ላይ ቃል አሁንም ተፈታተነቻት። ብሌን በእርግጥ ራሷን ለማሸሽ ወደኋላ ፈገፈገች። ቃልም ታፈራሩ። በዚህን ሰዓት አቶ በኃይሉ እንግዲህ መጣ። አቶ በኃይሉ በመጣ ሰላም እየመጣች እነሱ ተፋጠው ቃል ሩጣ ቢላውን ወደ ኋላ ኪሷ አደረገችና ማሚ የብሌን እናት እኮ ታግታ እያጽናናዋን ነው፣ ብሌን እሪ እያለች ነው አለቻት። ምን ማን ያገተው አለች። አላውቅም። አዎትዬ ለፖሊስ እናመልክት? ለፖሊስ ካመለከትን እንደሱማ ጥሩ ሀሳብ አይደለም። ለፖሊስ ታመለከትን እኮ ሊገሏትም ይችላሉ አለች። አዎትዬ ሊሆንም ይችላል አለች ብሌን። በዚህን ሰዓት አብሽሬ በቃ እሺ ተረጋጊ ብሌን ኑ ሳሎን ሄድ ብላ ሰላም አስቀመጠቻቸው። በዚህን ሰዓት ሰላም እቅፍ አድርጋ ታይዞች ልጄ ሁሉም ለበጎ ነው ለጥሩ ነገር ነው ተረጋጊ ስትልም እንግዲህ ቃል ደግሞ አይደል አሳይሻለሁ ማን እንደሆንኩኝ አንቺንም እዛው ባልጨምረሽ ይህን የመሰለ ቅደንማ ስታበላሽ ዝም ብዬ አላይሽም አለች። ቀጠለችና አው ትገኛለች ምንም አያደርጓትም ብሌን እያለች መስበክ ጀመረች። ብሌን ግን የመጨረሻ ቃል ቀፈፈቻት። ቀጠለች። በዚህን ሰዓት በኃይሉ እየሮጠ መጥቶ ይቅርታ ብሎ ድንጋይ ተሸክሞ ወደ እንደሱ ላይ መጣ። ይቅርታ አደረገችለት። ሰላምንም ሲያቅፋት ቃልና በኃይሉ በቋንቋቸው በፊታቸው በአይናቸው ይጠቃቀሳሉ። እጅግ በጣም ያሳዝናል። በዚህን ሰዓት የመጨረሻ ያልተረዳችው ብሌን ልቧ አዘነ። የእውነት ይቅርታ ያደረገላት መስሏት ነበረ፣ ግን ደግሞ አላደረገላትም። እሱ ግን አሳይሻለሁ ማን እንደሆንኩ እበቀልሻለሁ እያለ እንግዲህ ነገሮችን ማጸናደቅ ጀመረ። አሁን ላይ እሱ ከወጣ በኋላ ውጭ ቁጭ አለች። ዳግም እየሮጠ ብሌንን ሰላም ሳይላት ሄደ። በእርግጥ ቃል በኃይሉ ነይ ብሎ ይዟት ሲሄድ እንዴት ታወቀች ሲላትም ለጓደኛ የሳወራ ስትለውም አንቺም ማትረቢ ዘልዛላ አለና ሴት አድርጎ ያዛት። በዚህን ሰዓት ደነገጠች። ከዛም እኔ አለች እየተንዘላዘልሽ አሳውቀሽ ነው እንዴ በማለትም እንግዲህ ተናገራት። መጨረሻ ላይ ደገምከው አንተ ማትረባ ለጥላቶችህ ወንጀልን ልኬ እኔ ማን እንደሆንኩ አሳያለሁ በማለትም እንግዲህ በብር ተደራድራ ላከችለት። ለአንደኛው ሰው ላክልህ የእሱን ወንጀል በሙሉ ፋይሉን ልላክልህ ብሩን ላክልኝ አለችው። እሱም አንቺ ብቻ ወንጀሉን ላኪልኝ እንጂ የምትፈልጊውን ያክል ብር አስገባልሻለሁ አላት ቃልን። በዚህን ሰዓት እንግዲህ ብሌን ብቻዋን ቁጭ ባለችበት ሰዓት ዳግም እየሮጠ መጣ። ዳግምን ታስፈልገኛለህ ብላው ነበር። ሲመጣ ራሱን ጭንቅላቱን ሸፍኗል የተመታውን። እናም ትናንትም ዝም ብሎኝ አለፈ። ይህ ልጅ ምን እየሆነ ነው? የሆነ ነገርማ አለ አለችና እየሮጠች ሄዳ እክላሱ ሲገባ ገባች አብረው። ምን ሆነ ነው አለችው። ራሱን ገለጥ ስታረገው ደም በደም ሆኗል። ምን ሆነ ነው? ማን እንደዚህ ያረገ ስትለው ቀላል ነገር ነው። ከዚህ በላይ አይንህን እኮ ሊያጠፉህ ነበር። የአይን አምላክ ነው የደረሰልህ። ማን እንደዚህ የሚያረገ እያለች መጮህ ጀመረች። እሱም ተረጋጊ ብሌኔ አለ። እናትሽ ናት እንደዚህ ያደረገች ብልሽ ምን ትኛለሽ? ደሜን ያፈሰሰችው ብልሽ የመጨረሻ ትጠኛለሽ። ግን ደግሞ እውነታውን ብነግርሽም አትረጅኝም አለና በውስጡ አዘነ። ዳግም ሐኪም ቤት እንሄድ? አይ ይሻለኛል ብሌኔ አንቺ አትጨናነቂ፣ እናቴ በእኔ ምክንያት ነው አለችው። አንቺ መልካም ሴት ነሽ አላቻናሉት ሰብሰብ